መዝሙር 25 መተት ለተደረገበት ሰው ወይንም ውለሽ ለተዋለበት ሰው ፍትሕ ሊተ እግዚኦ እስመ አንሰ በየዋህትየ አሐውር ወተወከልኩ በእግዚአብሔር ከመ ኢይድክም ፍትነኒ እግዚኦ ወአመክረኒ ፍትን ልብየ ወኩልያትየ ከመ ምሕረትከ ቅድመ አዕይንትየ ውእቱ ወተፈሳይኩ በአድኅኖትከ ወኢነበርኩ ውስተ አውደ ከንቱ ወኢቦኢኩ ውስተ አማጽያን ጸላይኩ ማኅበረ እኩያን ወኢይነብር ምስለ ጽልዋን ወአሐጽብ በንጹሕ እደውየ ወአውድ ምስዋኢከ እግዚኦ ከመ እስማ ቃለ ስብሐቲከ ወከመ እንግር ኩሎ መንክረከ እግዚኦ አፍቀርኩ ስነ ቤትከ ወመካነ ማኅደረ ስብሐቲከ ኢትግድፋ ምስለ ኃጥኣን ለነፍስየ ወኢ ምስለ እደወ ደም ለሕይወትየ እለ ሐመፃ ውስተ እደዊሆሙ ወምልእት ህልያነ የማኖሙ ወአንሰ በየዋህትየ አሐውር አድኅነኒ እግዚኦ ወተሳሃለኒ እስመ በርቱዕ ቆማ እገርየ በማኅበር እባርከከ እግዚኦ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ይህንን መዝሙር በዕቃ ላይ ጽፈው ከዛም ዕቃውን በውሃ አጥበው መተት የተደረገበትን ሰው ቢቀቡት በፈጣሪ ቸርነት ይድናል። ዳግመኛም ወደምትፈሩት ቦታ ሁሉ ስትሄዱ በጽጌረዳ ቅባት ደግማችሁ ተቀብታችሁ ብትሄዱ በደህና ትመለሳላችሁ።